እዚህ ምን አላፊ ጠፊ እኮ መኪና ምናምን ቆርቆሮ ምናምን እዚህ ምናምን ደግሞ እነዚህ አላፊ ነው። አዎ አላፊ ነው። ቤቱ ጋር አንተ ቆመ ያልፋል። ሱቁም ላይ ያልፋል። ሱቁ ዝናብም እየቀጠቀጠ ያልፋል። ፀሐይ ያልፋል። በጣም ታቆም በዚህ ጋር በምስራቅ የገባችሁ ቃል የወጣችሁ ፀሐይ ማለት ነው። በምስራቅ የወጣችሁ ትገባለች። እሷም ማለት ነው። ፀሐይ ወደ እንዲህ ብላ ስትል አንተ ቆመህ ታይላንድ ምናምን እዚህ ብዙ በዚህ መንገድ ላይ የነበሩ ሀውልቶች ራሱ አለፉ እኮ አንተ ቆመህ ምን እየሰራ እነሱ ራሱ ተነስተው ቦታ ተቀየሩ። ስለዚህ ምን ይቃጣል? ታርፎ ዜሮ ከዜሮ ጀምር ማለት አትወድቅም። ፈተና ይገጥምም ማለት አይደል? ማን ስለሆንክ ነው ፈተና የማይገጥም? ማን ስለሆንክ ነው አንተ የማትቸገረው? ማን ስለሆንክ ነው የማትፈተነው? ፈጣሪን አብስለኝ ካልኩ መቃጠል አለብህ አይደለም? ስለዚህ ማን ስለሆንክ ነው በል ግጥም ካልሰራ የምታገኘው ማን ስለሆንክ ነው? በርህ ካላመኑ ጠይቅ ካልጠይቅ ማን ስለሆንክ ነው አንተ የምታገኘው? ብሊቭ እመን ካላመንክ ማን ስለሆንክ ነው የሚሰጥህ? ማን ስለሆንሽ ነው የሚሰጥሽ? ማለት በቃ ለእኔ እኮ ፈጣሪ አንዳንድ ሰዎች ትንሽዬ ነገር ለምሳሌ ወይ ስልክ የሆነ ነገር ጠይቀው ሲሆን እኔ እኮ ፈጣሪ ጠይቁት ነገር በሙሉ ይሰጠኛል ይላል። ኧረ መኪና ጠይቀው፣ ባቡር ጠይቅ፣ ባቡር ጠይቅ ብለው ያማል። ባቡሩ የህዝብ ነው የሚባል ማነው የህዝብ ያለው? መጀመሪያ ሰው አልገዛ ሲል ነው መንግስት የህዝብ ያለው አይደል? እኔ መብቴ ነው። እኔ ትብሊ 10,000 ካሬ መሬት ገዝቼ ቤቴን ሰርቼ ግቢዬ ውስጥ ባቡር ላሰራ ብል ይከለክል ይዟል። እናንተ አያችሁ፣ ሁሉም ነገር የህዝብ ይሆናል። ግን ዋስትናውን የማያስጠብቅ ሰው ዳቦ በቂ አቅርቦት የለም እያለ ኤፍኤም ላይ ይናገራል አይደል? ቤት የሌለው ሰው በሰፈሩ ይኩራል። ሮዳ ኮሎ ሰፈር አራዳ ምናምን ቤት አለ የለም። ሶስተኛ ክፍል አንደኛ ክፍል አልፋታል አለ። የሰው ልጅ መሰረታዊ ነገሮች ምግብ፣ ልብስ፣ መጠለያ አሟልታል አላሟላም? ቲክ ላደርግ ነው ንገረኝ። ካለሟላ አይስ ግጥም አንተ ሰው መሆን ሲያቅተህ እዚህ ሰፈር ደህና ሰው የለም ትላለህ አይደለ? አዋ እኔ ሰው መሆን ሲያቅተኝ ሰው እንዳላይ ሰዓት ደህና ሰው አለብለሽ ነው እዚህ ሰዓት ማይረባሽ ቻል ደህና ሰው ለችግርሽ ግን አይደፍም ሰንዶ ደስ ሲልሽ ራሱ ደስ አይለቅም ምናምን አይደል እንዴ? እና if there is no best person in the world be the one አንተ ሁና ጥሩ ሰው አንተ ማን ጥራትና ደረጃ መደቢያ ያደረገ አዎ ሚዛን ለምትጨታል እንትና ደግ ነው እንትና እኮ ምስኪን ነው እንትና ጨካኝ ነው ማን ፈረጀ ያለ ነፃ ግራስ መጀመሪያ ራሳችን ነው ሰው መሆን ያለ አይደለ? ሰው ከዛስ ህብረተ